በመንፈሳዊም ሆነ በዓለማዊ ሕይወት ውስጥ የሰው ልጆች ደጋግመው የሚያነሷቸው ተደጋጋሚ ጥያቄዎች አሉ። የጌታ ፍርድ። የጌታ ፈራጅነት ላይ ብዙዎቻችን በግልጽም ይሁን በዝምታ ብዙ ጊዜ የምናነሳቸው ጥያቄዎች ይኖራሉ። ፈጣሪ ለምን እከሌን ድሃ አደረገ? ለምን እከሌን በሽተኛ አደረገ? ለምን ክፉዎችን አያጠፋም? ለምንስ ለክፉዎች በዓለማዊ ሕይወታቸው ሥልጣንና ክብርን ሰጥቶ ለደጋጎች ለክርስቲያን ለመነኮሳት ይህን ይከለክላል? ለምንስ የመነኮሳትን ደም በግፈኞች እንዲፈስ ይፈቅዳል? ይህን እያል በእግዚአብሔር ፈራጅነት ላይ ብዙዎቻችን ጥያቄ ልናነሳ እንችላለን። ዛሬ ይህን ጥያቄ ለመጀመሪያ ጊዜ የጠየቁ የእግዚአብሔርን ፈራጅነት ለማወቅ ሲሉ በበረሃ ተሰደው ከጋለ ድንጋይ ላይ ወድቀው የጸለዩ ጌታ ሆይ ፍርድህንና ሚዛናዊነትህን እስካውቅ ድረስ ከዚህ አልነሳም ብለው ከእግዚአብሔር ፍርድ ጋር የተሟገቱ የአንድ አባትን ታሪክ እንመለከታለን። ምዕመናንና ምዕመናት ሕዝበ ክርስቲያን ሆይ በሄዳችሁበት ቦታ ስድብንና ንቀትን ብታስተናግዱ ስለ እነዚያ ሰዎች ምን ይሰማችኋል? በልባችሁስ ቂም ትይዙ ይሆን? ወይስ በወንጌል እንዳለው ቃል ግራህን ሲመታህ ቀኝህን ስጥ የሚለውን ቃል ታስቡ ይሆን? መልሱን ለእናንተ እየተውን በዛሬ መርሃ ግብራችን ገድላቸውን የምንዘክራቸው እኛ አባት በሄዱበት ቦታ ክብራቸውን ዝቅ አድርገው መልካም ቢያደርጉላቸው ክፉን መልሰው ከገዳማችን ውጣልን ብለው ቢያስወጧቸው ስለ እነዚያ ገዳማውያን ለብዙ ዘመን በትጋት ማርልኝ እያሉ ጸልየዋል። በአንድ ወቅት ከሰማይ ይወርድላቸው የነበረውን ኅብስት አንድ እንግዳ ገዳማዊ መጥቶ በክፉ ሥራው አስቀረባቸው። ታዲያ በዚህ ጊዜ እኚህ ጻድቅ ለምን ይህ ሆነ ብለው አልተቀየሙም፣ አልተቃወሙምም። አምነው ወደ በዓታቸው አስገብተውት እሱ ግን በክፉ ግብሩ ኅብስታቸውን ባስቀረባቸው ጊዜ በዛ ሰው ላይም ፍጹም ክፉ ነገርን አላሰቡም። ይልቁንስ ጌታ ሆይ በምሕረትህ ጎብኝልኝ፣ ይቅር በልልኝ እያሉ ፈጽመው ጸለዩ እንጂ እሱን ካልማርከው ለእኔ ያሰብከውን ክብርና ጸጋ ሁሉ ለእርሱ አድርግለት፣ ነፍሱን ከሲኦል እሳት ወደ መንግሥተ ሰማያት አሻግርልኝ፣ እኔን ግን ወደ ሲኦል አውርደኝ እያሉ ጸለዩ። በእውነት የእነዚህ አባት ታሪክ በቂምና በትዕቢት ለታሰርን ለእኛ ትልቅ ትምህርትን የሚሰጥ ነው። በቤተ ክርስቲያን ታሪክ ውስጥ ከምድራዊ ሥልጣን ይልቅ በትሕትና ዝቅ ማለትን፣ ከሹመት ይልቅ ብሕትውናን፣ ከቤተ መንግሥት ይልቅ የበረሃውን ሐሩር የመረጡ ታላላቅ አባቶች መካከል እኚህ አባት አንዱ ናቸው። እኚህ አባት የምድራዊ ሀብት ሳይፈትናቸው፣ የንግሥና ሹመት ሳያማልላቸው ጉዞአቸውን ከቤተ መንግሥት ወደ በረሃ አድርገዋል። በዛሬው መርሃ ግብራችንም ከሰማይ ኅብስት የሚወርድላቸውን እግዚአብሔርን ፍለጋ ከቤተ መንግሥት ወደ በረሃ የተሰደዱትን ክፉ ባደረጉባቸው ላይ በጎን የሚያስቡ በሲኦል ያሉ ነፍሳትን የሚያስምሩ ስለ በረሃ ኮከብ ስለ አባ ኪሮስ ታሪክ ከብዙ በጥቂቱ እንመለከታለን። ይህን የአባ ኪሮስን ታሪክ ከገድላቸው መጽሐፍ ላይ በማብዛት ሳይሆን በማሳነስ ከብዙ በጥቂቱ ለበረከት ያህል ይዘንላችሁ ቀርበናል። ጌታችን በገድላቸው መጽሐፍ ላይ ገድልህን የሚቻለው ያንብብ፣ ማንበብ ባይቻለው ገድልህን ከሚነበብበት በእምነት ይስማ፣ ለነፍሱም ለሥጋውም ድኅነት ያገኛል ብሎ ቃል ገብቶላቸዋልና እኛም ገድላቸውን ተናግረን ሰምተን የበረከት ተካፋይ እንድንሆን እስከ መጨረሻው ድረስ ይህን ፕሮግራም እንዲከታተሉ እያሳሰብን ወደ ቅዱስ አባት ወደ አባ ኪሮስ ገድል እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን አቡነ ኪሮስ ሀገራቸው ሮም ሲሆን አባታቸው የሮም ንጉሥ የነበረ አብያም የተባለ ሲሆን እናታቸው ደግሞ ሜናሴር ትባላለች። ሁለቱም ሃይማኖታቸውን የሚያከብሩ ደጋግ ክርስቲያኖች ነበሩ። በሕግ ጋብቻም ሳሉ
ቴዎዶስዮስ እና ዲላሶር የተባሉ 2 ልጆችን ወለደች። የአባታችን የአቡነ ኪሮስ የመጀመሪያ ስሙ ዲላሶር ይባል ነበር። ወላጆቻቸውም 2ቱን ልጆቻቸውን በመልካም አስተዳደግም አሳደጓቸው። ነገር ግን ከዚህ በኋላ አባታቸው አብያም በክብር አረፈ። ቴዎዶስዮስም በአባቱ በአብያ ዙፋን ነገሠ። ከ3 ዓመት በኋላ ዲላሶር ቴዎዶስዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዶስዮስም ወንድሜ ሆይ የእኔ የሆነው ሁሉ ያንተ ነው፣ ያንተም የእኔ ነው። ከእኔ በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለ። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃል ኪዳንህ እንክርዳድ ኀጢአት ይነቀላል። አሁንም ከዚህ ተነስተህ ወደ ፊትህ 1 ቀን ጎዳና ሂድ፣ በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስና ልብስ ትለብሳለህ ብሎ ነገረው። ይህም ብሎት ከእርሱ ተሰወረ። በማግስቱም ዲላሶር የተባለ አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚያም ትንሽ ዋሻ አገኘ። የራስ ፀጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ አባ በቡነዳ የተባለ ገዳማዊ ሰው ከዚያ በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን እያደነቀ ወደ እርሱ ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኮስ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽሜ እወዳለሁ አለው። አባ በቡነዳ የተባለ ያ ባህታዊም በደመና ተጭኖ ወደ ገዳም አስቄጥስ ገዳም ገብቶ ለአባ ኪሮስ የምንኩስና ልብስ አመጣለት። አባታችን አባ ኪሮስም ከደመናው ሲወርድ ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስና ልብስ አለበሰው። በዚያም ቦታ ለአባ በቡነዳ የመላእክት አለቃ የሚሆን ቅዱስ ሚካኤል ሰማያዊ ኅብስትንና ሰማያዊ መጠጥን ዘወትር ያመጣለት ነበር። አባታችን አባ ኪሮስም እየታዘዘ 40 ቀንን ቆየ። ከዚህ በኋላ ከዕለታት 1 ቀን አንድ የገዳም ሰው ወደ አባ በቡነዳ መጥቶ እጅ ነሳው። አባ በቡነዳ አባ ከወዴት ነው የመጣኸው አለው። ከአስቄጥስ ከምትሆን ከደብረ ቶና ነው ብሎ መለሰለት። አባ በቡነዳም ከአስቄጥስ መጣሁ ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በቡነዳ ማደሪያን አየ። ሥራ ስርም የሆነ የዛፍ ፍሬ በዚያ አላገኘም ነበር። አባ በቡነዳ ዛሬ ምን እንበላለን አለው። አባ በቡነዳም ፈጣሪያችን ይሰጠናል ብሎ መለሰለት። ያም መነኩሴ እኛ ሥራ ስር የዛፍ ፍሬ እንበላለን፣ ይህ መነኩሴ ግን የዛፍ ስርን የማይሰበስበው ስለ ምንድን ነው? እንደኛ ሰው አይደለምን? እያለ ያ እንግዳ መነኩሴ አደነቀ። አባ በቡነዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔስ በብዙ ኀጢአትና በደል ያለሁ እንደ አንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በቡነዳ ያን አገልጋይ ወደ እግዚአብሔር እንጸልይ ዘንድ ተነስ አለው። ተነስተውም ጸሎትን አደረሱ። በሚጸልዩበት ጊዜ በዚህ ዓለም የሚመስሉ የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድን ወይን የሞላበትን ጽዋ ይዞ መጣ። አባ በቡነዳ ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ አስቀድሜ አላየሁትም፣ ኅብስትና ጽዋ ወይን ከወዴት አገኘህ እያለ በልቡ ክፋትን አሰበ። አባ በቡነዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብህ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በቡነዳ ስለነገሩ አደነቀ። አባ በቡነዳም ያም መነኩሴ ተቀምጠው ከኅብስቱ ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በቡነዳና አባ ኪሮስ ኅብስቱን ደብቆ መያዙን አላዩትም።
በማግስቱ ወደ መጣበት ይሄድ ዘንድ ተነሣ። አባ በቡነዳ አባ ኪሮስም ሰላምታ ሰጥተው ሸኙት። ያም እንግዳ መነኩሴ ወደ ቀድሞ ቦታው በደረሰ ጊዜ በሌላ ቦታ ለሚኖሩ መነኮሳት ደብቆ የያዘውን ኅብስት አሳያቸው። በዚያም ለነበሩ መነኮሳት የተፈጠረውን ሁሉ ከነገራቸው በኋላ ከየት እንዳገኘሁት ኑ ላሳያችሁ ብሎ መነኮሳትን ሰብስቦ ወደ አባ በቡነዳ መንገድ ሲጀምር የመላእክት አለቃ ቅዱስ ሚካኤል በእጁ የያዛትን ያችን ኅብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። እግዚአብሔርም ቅዱስ ሚካኤልን መልካም አገልጋዬ ሆይ የተቀደሰውን ለውሻ በመስጠቱ በቡነዳ ክፉ ነገር አደረገ፣ ስለዚህም በአንበሳ አፍ ይሙት ብሎ ተናገረ። ከዚህም በኋላ ይህ ኅብስት ከአባ በቡነዳ ተከለከለ። እነዚያም ቅዱሳን መነኮሳት ደንግጠው ያን ክፉ መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛስ ምን ያገባናል? አሉት። ያም መነኩሴ ይህን የቅዱሳን ቃል በሰማ ጊዜ ከዚህ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም መነኮሳቱ በእርሱ ላይ የሆነውን ነገር አይተው እጅግ አዘኑ። በመነኮሳት ቦታ ይቀበርም ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊው ኅብስት ከአባ በቡነዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን? ይህ ያገኘን ነገር ምንድን ነው? አለው። ቅዱስ ኪሮስም አባቴ ሆይ ያ እንግዳ መነኩሴ ወደ በዓት ገብቶ ከአንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ኅብስት ከእኛ እንደ ተከለከለ አላወክምን? አለው። ከዚህ በኋላ አባ በቡነዳ አዝኖ እግዚአብሔር ፈቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመነ ወደ ማደሪያው ይመለስ ጀመር። በእንደዚህ ያለ ተጋድሎም ብዙ ጊዜን ቆዩ። ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሌላ ሀገር ሄደ። በዛ ቦታ የነበረ ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስክሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱ ተመለከተ። ካህናቱም አጥንት ይዘው ከፊቱ ይሄዱ ነበር። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ እያደረገ መስሎኝ ነበር ብሎ እጅግ ተደነቀ። አባ ኪሮስም ይህን እያደነቀ ከሀገሩ ጥራጥሬ ሰብስቦ አባ በቡነዳ ወዳለበት ወደ በዓቱ ተመለሰ። አባ በቡነዳ አንበሳ ሲበለው አጽሙም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶም ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህስ መልካም አልሆነም። በመንግሥትህ በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም እያለ እጅጉን አዘነ። ያንተን ፍርድ ሳላውቅ አልነሳም፣ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገርም የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰንጥቆ አለቀ። እንደ በረሃ እንጨት ሰውነቱም ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነስ አለው። አባታችን አባ ኪሮስም ጌታዬ አንተ ማነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለ። አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜም ፈጽሞ ጮኸ። ጌታችንም በእጁ ዳሰሰውና ምድርን የኪሮስን ሥጋ ልቀቂ አትያዢ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሣ፣ ሰውነቱም በረታ። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም ፍጹም እንደ ሕፃን ሆነ። ጌታችንና መድኃኒታችን ኢየሱስ ክርስቶስም በክብር ተገለጠለት። አባ ኪሮስም እጅጉን አድርጎ አደነቀ።
በፊቱም ሰገደ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ሆይ እውነት እልሃለሁ ስለተውከው ነገር ሁሉ የብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግሥትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ነገር ግን ሥራው ክፉ ለሆነ ለዚያ ክፉ መነኩሴ የተቀደሰውን ኅብስት ለምን ሰጣችሁ? ስለዚህስ ነገር በፊቱ እንዳይወቀስ የበብነዳ ሥጋ አንበሳ ይበላው ዘንድ ሰጠሁ። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለምም ፈጣሪው የገሠጸው ሰው ንዑድ ክቡር ነው ብሎ መለሰለት። ከዚህ በኋላ አባታችን ኪሮስም ጌታዬ ፈጣሬ ኢየሱስ ክርስቶስ ሆይ ፍርድህ ቅን ነው አለው። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ አገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ ባትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን ኪሮስ በየሀገሩ ሁሉ ይዞር ጀመር። ከዚህ በኋላ አባታችን አባ ኪሮስ የጻድቃንና የኃጥአን ነፍስ እንዴት እንደምትወጣ ተመለከተ። የጻድቃን ነፍስ ከመላእክት ጋር በአበባና በዝማሬ ሲሸኙ፣ ኃጥአን ደግሞ መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር እየደበደቡ ነፍሳትን ሲወስዱ ተመለከተ። አባታችንም ካየው ነገር የተነሣ ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜን በደቡብ በምሥራቅና በምዕራብ እንደ መንኰራኵር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥርም 9,000 ነው። እምባውም እንደ ውኃ ይፈስ ነበር። ቀጥሎም አባታችን አባ ኪሮስ በስግደትና በጾም ሲበረታ ጌታ ተገለጠለት። ጌታችንም ይህ ሁሉ መከራ የምትቀበል ለራስህ ነው ወይስ ለሌሎች ብሎ ጠየቀው። ጻድቁ ኪሮስም ለራሴ ብቻ አይደለም፣ ይልቁንስ በጸሎቴ ስለሚያምኑ ስለ ኀጢአተኞች እንዲሁም ስለ እናትና አባቴ ስለ ዘመዶቼም ጭምር ነው አለው። ጌታችንም እነዚህን ሁሉ ምሬልሃለሁ አለው። ጻድቁ ኪሮስም አስከትሎ አቤቱ ጌታዬ ሆይ በፊትህ ባለሟልነትን ካገኘሁ አባቴ በቡነዳን በአንበሳ አፍ ያስገደለ ያን መነኩሴ ማረልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካምን ማድረግ ለጻድቃን ሥራቸው ነው። ወዳጄ ኪሮስ አባትህ በቡነዳ በአንበሳ አስገድሎ ሰማያዊ ኅብስትን ከለከለህ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙን በቡነዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኀጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ? ብቻ ማረልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምሕረትን ትለምናለህ አለ። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለ። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት አገር ልብሰ መንግሥትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልስጠውን አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ ብሎ መለሰ። ጌታችንም የአባ ኪሮስን ሰው መውደድ እጅግ አደነቀ። የሰጠውህን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግሥት ላይ መንግሥት እጨምርልሃለሁ እንጂ አለው። ከዚህ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስለ አንተ ምሬልሃለሁ፣ ተነስ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ዕረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። ከዚህም በኋላ ከእንግዲህ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ ብሎ በማሰብ ወደ ደብረ ባሳት ሄደ። በዚያም መነኮሳትን አገኛቸው። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። የአባታችን ደም ግባትም እጅግ ያማረ ነበርና። ይህን ሲበባሉ በዚያም ስፍራ መክፈራስ የሚባል ሰው ለብዙ ዘመን ታሞ በዚያ ይሰቃይ ነበረ። አባታችን አባ ኪሮስም ተመለከተው። ያ መክፈራስ የተባለ መነኩሴም ከመሬት ወድቆ በታላቅ ሕመም እጅግ ይሰቃይ ነበር። አባታችን አባ ኪሮስም ሚካኤልን በራስጌው
ገብርኤልም በግርጌው፣ ሩፋኤልም በቀኙ፣ ሰዳካኤልም በግራው ያን መነኩሴ በክንፋቸው ጋርደው ታየው። ከአባታችን ከአባ ኪሮስ በቀር ያንን ነገር ሊያዩ የቻለ አልነበረም። አባታችን አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው ብለው መለሱለት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከሥጋዋ ለይታችሁ አሳርጉ እስኪለን ድረስ ነው ብለው መለሱለት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ ብዙ ጥያቄዎችን ጠየቀው። ያም በሽተኛ መነኩሴ የሕይወት ታሪኩን ሁሉ ነገረው። አባ ኪሮስም መልሶ ወንድሜ ሆይ አሁን ስማይ ልንገርህ፣ የእግዚአብሔርን ተግሣጽ አትመረር፣ እግዚአብሔር የወደደውን ይገሥጻልና። ይህም ባለው ጊዜ ያም በሽተኛ የሚገባኝም በእውነት አግኝቻለሁ፣ እንደ ኀጢአቴ መጠን ተከፍሎኛል ብሎ መለሰ። ይህን መልሶም ዝም አለ። አባታችን አባ ኪሮስም ከዚህ በኋላ ለዛ መነኩሴ እጅጉን ጸለየ። በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪዬ ሆይ እባክህን አሰናብተው እያለ ጸለየ። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለህ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ከዚህ በኋላም ያችን ነፍስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመንግሥተ ሰማያት አኖራት። አባታችን አባ ኪሮስም የአድናቆት ልቅሶን እያለቀሰ ያ መነኩሴ እንዲቀበር አደረገ። ነገር ግን በዚያ የነበሩ ሌሎች መነኮሳት ግን ይህን ነገር አልተቀበሉትም። ከዚህም በኋላ ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሾቹም ታላላቆቹም መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለህ አለው። አባታችን አባ ኪሮስም የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን? ለምንስ ያን መነኩሴ ታሞ በነበረበት ወቅት አልተንከባከባችሁትም አላቸው። አበምኔቱም ለአንተና ካንተ ጋር ስላሉት የጥፋት ቀን እንደደረሰባቸው እውነት እላችኋለሁ። ይህም በሰሙም ጊዜ በዛ የነበሩ አበምኔቱና መነኮሳቱም ሁሉ እጅግ ተበሳጩ፣ ሊገድሉትም ድንጋይ ያነሱ። ነገር ግን ጌታችን እንደ ኤልያስ ባለ ሰረገላ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አደረሰው። በማግስቱም አረማውያን ከጻር መጥተው ያን ገዳም ከበቡት። ከእነርሱም አንድስ እንኳ ሳይቀር በሰይፍ ገደሏቸው፣ ገዳማቸውንም በእሳት አቃጠሉ። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸውም አይቶ ይህ መከራ በእውነት ተገባቸውን አለ። ከዚህም በኋላ ይህ ነገር አይገባቸውም እያለ በጾምና በጸሎት ሥጋውን አደከመ። ዳግመኛም 10 ቀን በተፈጸመ በኋላ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ነገር ግን ይህን ትእዛዝ አልተቀበለም። በጾምና በጸሎት ዳግመኛ ሥጋውን አደከመ። ቀጥሎም 40 ቀን ከተፈጸመ በኋላ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ ዳግመኛ መጣ። ቃሉንም መስማት እምቢ አለ። በጾምና በጸሎት ዳግመኛም ፈጽሞ ሥጋውን አደከመ። ከዚህም በኋላ ለ3ኛ ጊዜ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ ወደ እነርሱ የሄድኩት እኔ ነኝ ብሎ ፈጽሞ አዘነ። ይህም ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋውም እንደ ደረቆት እንደ ተጠበሰ ዓሣም ሆነ። ቃልም ወደ እርሱ መጥቶ አልመራቸውምና ዳግመኛ አትድከም አለው። አባታችን አባ ኪሮስም ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸል አለኝ አለ። ይህንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። በለቅሶም ብዛት የተነሣ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ይህንም ባየ ጊዜ ዲያብሎስም ከሩቅ ሆኖ በእኔ ላይ የምታነሳሳ ኪሮስ አንተ ነህን? በቃል ኪዳንህ ብዙዎች ከኔ ወስደህ ገንዘቦቼ የሆኑ ነፍሳትን ልትወስድብኝ ተነስተሃልን? ዛሬ ግን ማን ያድንሃል? ዓይንህ ታውሯልና የዚህ ዓለም ብርሃንም ካንተ ተሰውሯል፣ ማንስ ይመራሃል አለው።
አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪዬ አቤቱ ምሕረትህን ላክ እያለ አብዝቶ ጸለየ። ከዚህ በኋላም በጸሎት በሚተጋበት ጊዜ ጌታችን ወደ እርሱ መጥቶ ሰላም ላንተ ይሁን፣ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከውን መከራ ሁሉ ለሰው ሁሉ መታሰቢያው ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። አባታችን አባ ኪሮስም በፊትህ ባለሟልነትን ካገኘሁ እነዚህ በባሳት ገዳም የነበሩ መነኮሳትን ማረልኝ አለው። ጌታችንም እነዚያም መነኮሳት ያመጧቸው ዘንድ አዘዘ። የእነዚያም መነኮሳት ቁጥራቸው 798 ይሆናል። ጌታችንም አባታችን አባ ኪሮስን በጸሎት የዳኑ እኒህ ናቸው፣ ምን እንዳደርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማያት መልካም ለሠሩ ለሌሎች አዘጋጅቻልታለሁና ከእነርሱ ግን መልካም ሥራ ምንም አልሠሩምና በምሥራ ወደ መንግሥተ ሰማያት አገባቸዋለሁ አለው። አባታችን አባ ኪሮስም እንግዲያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህደህ አስነሳቸው፣ መልካም ሥራን ይሠሩ ዘንድ ጌታዬ አንተ ፈጽመ ምሕረት አድርግላቸው አለው። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። እነዚያ መነኮሳትም አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። አባታችን አባ ኪሮስም ልብሰ ምንኩስናን ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ታደርሳችኋለችና በዚች መንገድ ሂዱ አላቸው። እነዚያም መነኮሳት እንዳዘዛቸው አደረጉ። በ60 ቀንም ከገዳማቸው ደረሱ። በዚያም መኖሪያ ቤትና ቤተ እግዚአብሔርን ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ቀሪ ዘመናቸውን ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያም መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ሄደህ ጎብኛቸው ብሎ በደመና ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደረሰ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነህን አሉት። እርሱም ውሻና ነዳይ ለመሆን ለእኔ ይህ ክብር ለምኔ ነው አላቸው። ባለማወቃች ያሳዘንህን ይቅር በለን አሉት። ይህም ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁ የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። ያ ቦታም ሚሳኤል የሚባል መነኮስ መቃብር ነበርና። ሚሳኤልም በገዳሙ ውስጥ ከመነኮሳቱ ጋር ታሞ በነበረበት ወቅት መነኮሳቱ ያልጠየቁት ያ ደካማ መነኩሴ ነበር። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚያን ጊዜ እግዚአብሔር ይቅር ይበላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃል ሰሙ። እነርሱም ይህ የናቅነው የጣልነው ያልተንከባከብነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉ ጊዜ ባለበት ተውት። ነገር ግን በጸሎቱ ትጠቀሙ ዘንድ ተስካሩንም አድርጉ አላቸው። እርሱም እየመከራቸው ወደ ቤተ ክርስቲያን ደረሱ። አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም ብሎ በተሳለመ ጊዜ አበምኔቱም በቤቴ እደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሂዶ አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንተያይም፣ በጸሎታችሁ አስቡኝ ብሎ ተሰናበታቸው። ወደ ማደሪያውም ተመለሰ። ከዚህ በኋላ ቅዱስ ኪሮስ በገድልና በትሩፋት እየተቀጠቀጠ ለብዙ ዘመናት ከኖረ በኋላ በ270 ዓመቱ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት እልፍ አእላፍት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም የአስቄጥስ ገዳም አባ ባውማ ሥጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነበር። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስን ገድል የጻፈ ነው። በስንክሳር ዘወርኀ ሐምሌ ላይም እኔ አባ ባውማ የቅዱስ ኪሮስን ገድሉን ጽፌ ለሚያነበውና
ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ቤተ ክርስቲያናት ሁሉና ወደ ገዳማት ላኩ ተብሎ ተጽፏልና። ጻድቁ አባት አቡነ ኪሮስ ለወንድሞቹ መነኮሳት በጸለየ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገልጾ የሰጠው ቃል ኪዳን ይህ ነው። ኪሮስ ሆይ በእውነት ወንድሞቹን የሚወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያውን ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ። ልጆቹም በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም ይህም ባይችል እንኳ አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛም በስምህ ለቤተ ክርስቲያን ዕጣንን ሌላም መባ የሰጠ አስራት ይሁንህ፣ ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ፣ ያለምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያግኝ አለው። በተጨማሪም ሰው ሁሉ የገድልን መጽሐፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሂዶ በእምነት ይስማ፣ ለነፍሱም ለሥጋውም ድኅነት ያገኛል። ሂዶም ገድልህን መስማት ባይቻለው ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባታችን አባ ኪሮስ ነፍሳት ወደ ሲኦልና ወደ ገነት ሲወርዱ አይቶ በጾም በጸሎትና በስግደት አብዝቶት በተጋ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠው ቃል ኪዳን ይህ ነው። ወዳጄ ኪሮስ ሆይ ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳንን ሰጠውህ። በጸሎትህ የሚያምኑ ሁሉ ኀጢአታቸው ይቀርላቸዋል። በፍጹም ልቦና አምኖ መታሰቢያን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውኃ የሰጠ ኀጢአቱ ይሰረይለታል። በበዓልህ ቀን ዕጣን ለቤተ ክርስቲያን የሰጠ ከአንተ ጋር ወደ መንግሥተ ሰማያት ይገባል። የአባታችን የአቡነ ኪሮስ ገድልና ትሩፋቱ እንዲሁም ቃል ኪዳናቸው እጅግ የበዛ ነው። ጌታችን ኢየሱስ ክርስቶስ ገድላቸውን ላነበብን ገድላቸውን ለሰማን ሁሉ የገባላቸውን ቃል ኪዳን ያስብልን። በበጎ ሥራ በርትተን ስሙን ተማጽነን የዘላለም ሕይወት እንድናገኝ ይርዳን። የጻድቁ አባት የአባታችን የአቡነ ኪሮስ ረድኤትና በረከት ምልጃና ጸሎት በእኛ በመላው ሕዝበ ክርስቲያኖች ላይ ሁሉ ይደር። ጌታችን ቃል ኪዳንን የሰጣቸው የቅዱሳኑ በረከት የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ምሕረት አይለየን። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።